ምንድነው? ክፈትና ያው ምንድነው ይሁሉ? ስጦታ ነው። ምንም በማስመልከት ዛሬ እኮ 30 ነው። ረስተው እንዳይሆን ብቻ። የመጀመሪያ ደሞዝሽን ወሰድሽ? አዎ አንተ አትሺም ብትለኝም እኔ ግን ሰርቼ ለአቅመ ደሞዝ በቃው። እኔ እኮ አትሺም አይደለም ያልኩሽ፣ በቂ ረፍት አድርጊ ነው ያልኩት። በዛ ላይ ደግሞ ይገባኛል አንተ ለኔ ያስበክ ነው፣ ግን ደግሞ እንደዚህ መጨነቅም የለብህም። ይልቅ ስጦታው እንዴት አየኸው? በጣም ወድጄዋለሁ። እሺ ላንቺስ ምን ገዛሽ? ኧረ ለኔ ምንም አልገዛው፣ ደግሞ ከበቂ በላይ አለኝ። ፋራ ነገር ነሽ። መጀመሪያ እኮ ለራስ ነው የሚገዛው እኮ። ለዛ አይደል አንተ የገዛውልህ አንተን እንደራሴ ስለማይህ። ለማንኛውም በጣም ነው የማመሰግነው። ወይኔ ቆንጆ፣ ወደ እርሱ ጋር እየመጣው ነበር። ምን ነው በሰላም ነይ ግቢያ። ታዲያ አሁንም አገኘሁት በቃ። እና ደግሞ ስራ ይረፍድብኛል። ታዲያ በሰላም ነው? እቺ ነገር ልሰጡት ፈልጌ ነበር። ቢያንስ ቡና ይጠጡባታል። ምን ነው ልጄ፣ ይሁን ሁሉ በር ምን ላደርገው ነው? የመጀመሪያ ደሞዜን ስለተቀበልኩ ደስ ነው። እንግዲህ መብርሃን ያላሰብሽውን እንጀራ ትስጥሽ፣ የተባረከ ታርግልሽ፣ ሀሳብሽን ትሙላልሽ፣ አሜን። ጤናሽን ይስጥሽ ልጄ፣ ያሰብሽው ደረጃ ታድርስሽ። አሜን እናቴ። እሺ አንተ ቦዘኔ፣ ዘንድሮም እዚህ ድንጋይ ላይ ቁጭ ብለህ ታሞቃለህ? ራስሽን እንደ ጀግና ሰራተኛ እያየሽ ባሉን አንቺ ለራሱ ትላንት አንድ የስራ ጀመርሽ። ትላንትም አገኘው ዛሬም አገኘው፣ ብቻ ነኝ ሰራተኛ ነኝ። እሺ ጎበዝ፣ አሁን ማዛጉንታይና የሆነ አመር ነገር ደገፍ አድርጊ። ስንት አመድ? ያው አንድ አመር ነው፣ ሌላ ምን ይሆናል? አንድ አመድ ብቻ አንተ ካለሽማ ሁለቱን ብታረጊያት አይከፋኝም እኮ። እርግጠኛ ነህ ከዛ በላይ ያስፈልግ? አቦ ከሌለሽ የለኝም በይ፣ አታዝጊኝ። እሺ ያዛት እንዴ ይሁላ ብርቄታ መጣሽ ደግሞ። ባንክ ዘረፍሽ እንዴ? ባንክ ብዘርፍች ብቻ ነው የምሰጥህ? ባንክ ደሞዝ ተቀብዬ ነው። ዛሬ ተበልቶ ሊቃም ነው። በደንብ ነው ዱዓ የሚደረግልሽ። ያራደልሽ ይመችህ። ምንድነው? ለራስሽ ልብስ ገዛሽ እንዴ? ኧረ አልገዛውም። ለሚጣ እኮ ነው የገዛውላት። ሚጣ ደግሞ ማለች? ሚጣ ናታ፣ የትርሲት ልጅ። በቀደም እንደውም እዚህ ቤት መታ ነበር። አስታወስኳት። እና ለሷ ገዝተሽላት ነው? ጠዋት እጅ እሰጣታለሁ። በዛውም እንደውም ልደቷ ስለደረሰ ደስ የሚላት ይመስለኛል። እኔ የምለውን ብሩን ያገኘሽው ሎተሪ ቆርጠሽ ነው እንዴ? ማለት ለፍተሽ አምጥተሽ ዝም ብለሽ በተንሻዋ? የመጀመሪያ ወር ደሞዝ እኮ ነው። የመጀመሪያ ወር ደሞዝ ደግሞ ኪስ ውስጥ አይገባም። ስለዚህ ዝም ብለሽ ትበትኛለሽ? መበተን አይደለም፣ በቃ ለሚገባቸው ማካፈል ነው። ምንድነው?
ምን ፈልገሽ? ብር። የምን ብር? የታክሲ ብር። የታክሲ ብር? ግን ብድር ነው። እሺ ልክ ደሞዝ እንደተቀበልኩኝ እመልስልሃለሁ። ዛሬ እኮ ገና 5 ነው። ደሞዝሽን በአንድ ሳምንት ጨረስሽው? ያው የዘንድሮን ብር ታውቀው የለ ዝም ብሎ እኮ ነው የሚጠፋው። በአንድ ሳምንት ውስጥ እንዴት አድርገሽ ነው የጨረስሽው? ምን አድርገሽው ነው? አሁን ስለሱ ማውራቱ ምን ይጠቅማል ወንድሜ? ይልቅ አታስረፍድብኝ፣ ስጠኝና ልሂድ። ደግሞ ብድር ነው። እሺ ልክ እንደተቀበልኩኝ ለአንተ ነው የምሰጥህ። እሱን እንኳን ተይው። የምሬን እኮ ነው። ብድር ነው ደግሞ 30 ነገ ጠዋት አይደለ? ኧረ ተይ ጥቅምት 5 ላይ ሆነሽ ጥቅምት 30 ነገ ነው ብለሽ ስታወሪ ነው ትንሽ አታፍሪ? ለማንኛውም የምትፈልጊውን ያህል ገንዘብ ከመሳቢያ ውስጥ ሰጪ። እሺ ወንድሜ በጣም ነው የማመሰግነው። ሜሪ ምንድን ነው? ሜሪ ሜሪ ምንድን ነው? ሜሪ ሜሪ እንዴት ነሽ? ደህና ነኝ። ቆይ ከዚህ አንወጣም እንዴ? እሺ እንወጣለን። የሐኪሞችን ትዕዛዝ እንስማ ብዬሽ እኮ ነው። እኔ ዶክተሩ ምንም አለ ምን ብቻ ከዚህ መውጣት እፈልጋለሁ። እሺ እንወጣለን። ግን ሜሪ እዚህ መሆንሽ እኮ በጣም ጥሩ ነበር። እኔ ሆስፒታል ስቆይ በቃ የሆነ መሞት ነው የሚመስለኝ። ለምን ሜሪ? ለምንድን ነው እንደዚህ የምትይው? እኔ ስለሞት ሲያወሩ አልወድም። በጣም ነው የምፈራው። ሻላውራ ብቻ ግን ከዚህ መውጣት እፈልጋለሁ። በቃ እዚህ መቆየት አልፈልግም። እሺ እንሂዳለን። ሐኪሞቹ የሚሉትን ሰምቼ ልምጣ። እሺ ደግሞ አይዞሽ፣ ምንም አትሆኝም። እሺ እና ዶክተር ሌላ ምንም መፍትሄ የለውም እያልከኝ ነው? አዎ በሽታዋ በውስጡ ስለተሰራጨ የመዳን እድል የላት። እና አሁን በህይወት ለመቆየት ምን ያህል ቀናት ነው የሚቀራት? 2 ወር አካባቢ ይቀራታል። ከባድ እንደሆነ አውቃለሁ፣ ግን ደግሞ አንተ ጠንክረህ ልታጠነክራት ይገባል። ለውጥ አለው ዶክተር? ከዚህ በኋላ ደስተኛ ሆኜን እንኳ ባጠነክራት ትድልኛለች? እንደዛ ከሆነ ሁሌም ደስተኛ ሆንላታለሁ። እንደሱ ማለት ሳይሆን ቢያንስ ቀሪ ዕድሜዋን ደስተኛ ሆና እንድትኖር ረዳት ማለት ነው። ቀሪ ዕድሜዋን? አዎ እኮ 2 ወር። አዎ መሳይ፣ ምንም ቢሆን እኮ እባክህን ዶክተር አሁን ምክሩን ተወውና ለምጠየቅ ጥያቄ ብቻ መልስ ስጠኝ። ትክክለኛውን መልስ ብቻ ስጠኝ። እሺ ምንድን ነው? እህቴ በህይወት መቆየት ትችላለች አትችልም? እንደ እህቴ ለመሞት ቀን የተቆረጠላቸው ነገር ግን የመሞቻ ጊዜያቸውን መስመሩን ያለፉ ሰዎች አሉ የሉ? እባክህ መሳይ። ፕሊዝ ዶክተር አሉ ወይስ የሉ? ይህን ብቻ ንገረኝ። አሉ፣ ግን በጣም ጥቂቶች ናቸው። ምናልባትም ይሄ የመሆን እድሉ ከ10,000 1% ነው። ተመስገን ተመስገን ጌታ። ምን እያሰብክ ነው? የምለው ዶክተር ግን ምን የተለየ ነገር አድርገው ነው በህይወት መትረፍ የቻሉት? እንግዲህ ምንም የተረጋገጠ ሳይንሳዊ መረጃ የለም፣ ግን ደግሞ ከተረፉ ሰዎች ቃል በመነሳት እንደ ምክንያት የሚጠቀሱ ነገሮች አሉ። ለምሳሌ ደስታ። ብዙ ጊዜ ለመሞት ትንሽ ጊዜ የቀራቸው ሰዎች በትልቅ ሐዘን ውስጥ የመሞቻ ቀናቸውን ሲጠብቁ ይታያል። ጥቂቶች ደግሞ ደስተኛ ለመሆን ይሞክራሉ። እንዴት ነው ደስተኛ የሚሆኑት? እንደ ሰዎቹ ይለያያል። ግን ደግሞ እንደዚህ አድርገው ምንም አይነት ለውጥ የማያመጡ ሰዎች እሱ እንደ ሰዎች ይለያያል። አንዳንዱ አዲስ ፍቅር በውስጡ ሲገባ ደስታውን በዛው ውስጥ ሊያገኝ ይችላል። አንዳንዱ
አሁን እኮ በጣም ደህና ነኝ። ቆይ ለምን ያክል ጊዜ ነው እንደዚህ ቤት የምቀመጠው? ዶክተሩ እኮ ለተወሰነ ጊዜም ቢሆን እረፍት ማድረግ አለብሽ ብሏል። ቆይሽ ለምን ያክል ጊዜ? ብዙም አይደለም፣ ቢያንስ ለ2 ወር። 2 ወር? 2 ወር እኮ በጣም ነው የሚሰለቸው። ይኸውልሽ ሜሪዬ፣ አሁን መጨነቅ ያለብሽ ስለ ጤናሽ ብቻ ነው። ሌላውን ነገር እርሺው። እሺ አሁን ምን ልስራልሽ? አይ አሁን እንኳን ምንም አላሰኘኝም። እንዴ ሙያዬን ተጠራጥረሽ ነው እንዴ? ድሮስ ሙያ የታለህና? ኧረ ክደት! አንቺ እኔ ሙያ የለኝም? ያው የፈረደበት እንቁላል ነው። ሌላ የምችለው ነገር አለ? እሱንስ ቢሆን ማናየበት። ሌላውን ደግሞ ቀስ ብዬ ለምዳለሁ። አይመስለኝም። እንዴት? ያው የአበሻ ወንድ ከእንቁላል ውጭ ሲሰራ አይቻል አቅም። እኔ የምለው ከእንቁላል ውጭ እንዳሰሩ ተረግማችኋል እንዴ? በምን አወቅሽ? ምኑን? ሁሉም የሀበሻ ወንድ እንቁላል ብቻ መስራት እንደሚችልና ከኔ ውጭ እንቁላል ሰርቶ ያበላሻል እንዴ? ኧረ የለም። ያው ፊልም ላይ ምናምን በማየው እኮ ነው። እንደዛ ነው። ለነገሩ እንቁላል ሰርቶ ያበላሽ ሌላ ወንድ ቢኖርም ችግር የለው። አሁን እድሜሽ ነው። ኡፍ በቃ አሁን እያሳፈርከኝ ነው። ይሄ እኮ ያለ ነገር ነው። ምን ያሳፍራል? በቃ እሺ ተው። አሁን ሌላ ነገር እናውራ። ለምን? በቃ አልፈልግም። ማን ነበረ ስሙ ያልሽ? አላቅም። አስታወስኩት። ናቲ። ዶን በቃ ቻው። እሺ በቃ ታውኩት። እስከ ዛሬ ታፈቅሪዋለሽ አይደል? ማንን? ናቲ። ቆይ እኔ የምጠጣው ፍቅር ይዞ ነው። አንተ ፍቅር ይዞ ያቅ? ፍቅር ፍቅር ይለኛል። ፍቅር ቆይ ምንድን ነው ፍቅር? እኔ አበልኩ እንዴ ማፈቅረው? ትሰማኛል? እኔ ድሮም አሁንም ወደፊትም እኔ ማፈቅረው ገንዘብን ብቻ ነው። ማትረበው አንተ እኔ ትምህርት ቤትም ከእውቀትና ከገንዘብ የቱ ይሻላል ስትባል እውቀት ብላል። ደደብ ገንዘብ 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 ያለ አውጣ ይስራ ያሰራበት ጠፋኝ። ሁሌም ስለተለያየንበት ጉዳይ ሳስብ ለምን በዚህ ልክ ጨከነብኝ ብዬ ልጠይቀው ፈልጋለሁ። አንዳንዴ ደግሞ ምናልባት ባያደርገውስ ብዬም አስባለሁ። ግን ደግሞ ጉዳዩን ካንተ ስለሰማሁት እንደማትዋሸኝ እርግጠኛ ነኝ። ግን ስለሱ ሳስብ የሆነ ያላለቀ ጉዳይ እንዳለ ነው የሚሰማኝ። ታዲያ እንደዚህ የምታስቢ ከሆነ ለምን በድጋሚ አግኝተሽ አታዋሪው? እንደዛ እንኳን ማድረግ አልፈልግም። ለምን? ምክንያቱም ያደረገኝን መቼም መርሳት ስለማልችል። እንደዚህ የምታፈቅሪ ከሆነ ለምንድን ነው የማትችይው? እንዳልከው ፍቅርና እምነት የተለያዩ ነገሮች ናቸው። አሁንም ድረስ አፈቅረዋለሁ፣ ግን ደግሞ መቼም ላምነው አልችልም። እስቲ አንድ ጥያቄ ልጠይቅሽ። እሱን ረስተሽ ደስተኛ ሆነሽ መኖር ትችያለሽ? ንገሪ። አየሽ፣ አትችይም። ሁሉንም ነገር ከመፍራት ሁሉንም ነገር ፊት ለፊት በመጋፈጥ ደስታሽን መመለስ። በዚህ ሰዓት ላንቺ የሚያስፈልግሽ ደስታ ብቻ ነው። እሺ አሁን ልግባ።
ሁሉንም ነገር ነገ በሰፊው እናወራለን። ደግሞ ልብ በይ፣ አድርጓል የተባለውን ነገር በሙሉ ላይ አድርገው ይችላል። ምን? ደህና እደሪ። ብሌንዬ ሙች ነኝ። ዛሬ እኮ መጠጣት እፈልግ አይደለም የጠጣሁት። አንድ ወዳጅ ነው አፈቀርኩ ብሎ ሲጋብዘኝ ያመሸው። በቃ አንተ ሁሌ ሰበብ አታጣም አይደል? እሺ ደግሞ ብሌንዬ ሙች እያልኩሻ። አረ ጠላቴ፣ ቆይ አንተ ባመሸ ቁጥር እኔ አፍጬ ማታ ማታ መጠበቅ አለብኝ እንዴ? ኧረ የለብሽም። ምን ቦታሽ? እኔና ከዚህ በኋላ አይደገምሽ። ሁሌ እንደዚህ ነው የምትለው? ያውኑ ግን የምሬ ነው። እንደውም ከዚህ በኋላ እንደ ዶሮ ነው 12 ሰዓት ቤት የምገባው። እስኪ እናያለን። እንደዚህ እናያለን ብለን በቃ ይህን ርዕስ እንዝጋዎች። በጣም እኮ ነው ግርም የሚለው። ምኑ? አፈቀርኩ ብሎ እኮ ሲጋብዝኝ ያመሸው። በኋላ መጨረሻ ላይ እኔ ምርር ሲለኝ ምን እንዳልኩ ታውቂያለሽ? ፍቅርን መጠጥም ጠንቀር ብሎ ይቅርብኝ ስከንፍ ወደ ውዷ እህቴ መጣሁ። አንበሳ አይደለሁ? በጣም ንቁ። እሺ እሺ ምነው ሜሪ? ምነው ጠዋት ተነሳሽ? አንድ ጥያቄ ልጠይቅህ ፈልጌክ ነበር። ታዲያ በኋላ አይደርስም ነበር? አይደርስም። ማታም ድንገት ሆኖብኝ ነው እንጂ ልጠይቅህ በጣም ፈልጌያለሁ። ምንድን ነው እሱ? ማታ ስናወራ አድርጎታል የተባለውን ነገር ላያደርገው ይችላል ያልከው ለምንድን ነው? ማለት አልገባኝም። ማታ ስለ ናቲ ስናወራ አድርጎታል የተባለውን ነገር ላያደርገው ይችላል አላልክም? አሁን ይህንን ለማውራት ነው እንቅልፋትሽ በጠዋት የተነሳሽው? ወንድሜ ይሄ ነገር ለኔ ምን ማለት እንደሆነ ታውቃለህ አይደለ? ስለዚህ የምትወደኝ ከሆነ በቃ ሁሉንም ነገር በግልጽ ንገረኝ። እሺ እነግርሻለሁ እኮ ንገረኛ። እሺ አልኩሽ እኮ ነው። ቁጭ በል። ደግሞ እንደ ትናንቱ አምሽተናና በሩን ዘግቼ ነው ማሳደር። እንደዛ ከሆነ ውጭ አድራለሁ። ለምንድን ነው ውጭ የምታድረው? እና በሩን ከዘጋሽብኝ እንዴት ይገባል? አምሽቷ ለመምጣት ነው። ደሞም እኮ ማታ ቃል ገብተሃል። የምን ቃል? ጭራሽ ረስተዋል። ከእንግዲህ አምሽቻ አልመጣም ብለህ ነው? ምን? አዎ መቼም ሳክሪ ስለነበረ ትቻለሁ ልትለኝ ነው። ኧረ እንደዛ አይደለም። በቃ እሺ አላመሽም፣ በጊዜ እመጣለሁ። ጋባሽ ካላገኘ ማለት አንዱ ጓደኛ አፍቅሮ የደስተስ ሊጋብዝ ነው። አንቺ ምች እኔ ማታ የተናገርኩትን ቀን ቀን አትድገሚ ብልሽ አልሰማልሽ አይደል? በወንድም ይወጥች እኮ ነው ማልሰማ። ኧረ እዛ ነው። ታዲያ እንደዛ ከሆነ ለምን ማታም ከኔ ጋር ወጥተሽ ጠጥተሽ አትገቢ? ይሻላል። እስኪ አስብ። ማሰቢያሽ ይበቅስ። አንቺ ጭራሽ አስብበታለሁ ትኛለሽ ነው። ናቲ በጣም ንጹህ ሰው
ሁሉንም ነገር ያቀነባበርኩት እኔ ነኝ። ምን? ቆይ ምን በድዬክ ነው? ምን ያክል እንደምወደው እያወቅ ንገረኝ፣ ምንድን ነው ጥፋቴ? ይቅርታ። ይቅርታ? በቃ ይህን ያክል ጊዜ ከምወደው ሰው ነጥለኸኝ ይቅርታ ብቻ ነው የምትለኝ? እና ሌላ ምን ልበል? ምክንያትህን ማወቅ እፈልጋለሁ። ይሄን ሁላ ነገር በእኔ ላይ እንድታደርግ ያስቻለክ ነገር ምንድን ነው? ንገረኝ። በዚህ ሰዓት ይቅርታ ከመጠየቅ ውጭ ሌላ የምነግርሽ ምንም ምክንያት የለም። በጣም ነው እሺ የማመሰግነው። በቃ ሾፍ ይደረግና ጨላውን ሱቅ አስቀምጥልሃለሁ። ፒስ ጨላው ለማታ ስለሚፈለግ አፍጠኝ። እሺ አብሽር፣ አያሳስብም። ሰላም ነው? አላልሽ እንዴ? በእናትህ አንድ ነገር ላስቸግረን። ናቲ የሚባል ልጅ ሰፈር ታውቃለህ? ናቲ ምን አይነት ልጅ? ጠይም ልጅ፣ ጸጉሩን ትንሽ እንደዚህ እንደ አፍሮ ምናምን የሚያደርግ ልጅ፣ ፈር ያለ። ኧረ እኔ እንጃ በእውነት። ብዙ ጊዜ እዚህ ሰፈር ነበር የማገኘው። እዚህ አካባቢ እንደውም ቁጭ ይላል አብዝቶ። እስኪ እዛ አካባቢ ሆኑ ምናልባት ልጆች ካሉ እዛ አካባቢ ቼክ አድርጊ። አዎ
ሄሎ ናቲ፣ መሳይ ነኝ። የሚሮን ወንድም። ደህና ነኝ። ካላስቸገርኩ ዛሬ ላገኘህ? እሱን ስንገናኝ እነግርሃለሁ። ግን ዛሬ ቢሆን በጣም ደስ ይለኛል። እሺ፣ ከ30 ደቂቃ በኋላ ቦታው ላይ እገኛለሁ። እሺ፣ አመሰግናለሁ። ቴንክ ዩ። ቆይ ግን ወንድሜ እርግጠኛ ነህ? ማለቴ ራስክ ባይንክ አይተኸዋል? አዎ አይቼዋለሁ። እስቲ ሜሪ ትሙት በል። ምን ነው አላመንሽኝ? እኔ እንጃ። ብቻ በዚህ ሰዓት ሁሉም ነገር ውሸት እንዲሆን ፍላጎቴ። እንደ ምኞቶች ቢሆን እኔም ደስተኛ ነበርኩ፣ ግን አዝናለሁ። የነገርኩሽ ነገር አንድም ውሸት የለም። እኔ ልሙት? ሜሪ ትሙት? ቆይ ግን ወንድሜ እኔ ምን በድዬው ነው? እሱም በንጹህ ልቤ ከማፍቀር ውጪ ቆይ ሌላ ምን ያደረኩት ነገር አለ? ወንድሜ ቆይ ምንድነው ጥፋቴ? እስቲ አንተ ንገረኝ። አንቺ ምንም አላረግሽም። ሁሉም ነገር የሆነው በሱ ሴሰኝነት ነው። እና እንደዚህ አይነት የማይረባ ሰው ደግሞ ከህይወትሽ በቀላሉ ስለወጣ ፈጣሪሽን ማመስገን ያለብሽ። በቀላሉ ስለወጣ? ቆይ እንዴት ነው በቀላሉ የሚወጣው? እኔ እኮ ከሱ ጋር በጣም ብዙ ህልም አለኝ። ከራሴ በላይ ነበር የማምነው። እና በቀላሉ ስለወጣ ማለት ግን ምን ማለት ነው? እንዴት ነው በቀላሉ የሚወጣው? ለካ ሁሉንም ነገር ሆን ብለክ ነበር ያደረገው። እንዴት ነሽ? አዲስ ሲም ካርድ ቀይሬልሻለሁ። ለምን? በቃ በተቻለ መጠን ከሱና እሱን ከሚያስታውሱሽ ነገሮች በሙሉ መራቅ አለብሽ። ትምህርት ቤት ጓደኞች እኮ የሚያውቁት ቁጥር ይኸኛው ነው። እነሱን ስታገኛቸው አዲሱን ቁጥር ስጫቸው። ሌላው ደግሞ እኮ ሌላ ምናምን የሚባል ነገር የለም። ይልቅ ይህንን አዲስ ሲም ካርድ ከያዝሽ በኋላ ለእሱ እንደማትደውይለት ቃል ግቢልኝ። እየጠበኩሽ ነው። እሺ፣ አልደውልለትም። በጣም ጥሩ። በቃ ይህንን ከጨረሰን ሌላ ጥያቄ አለሽ? የለሽም? የለሽም። እኔ የምለው ግን ለምን ከከተማ ወጣ ብለሽ ራስሽን ዘና አታድርጊም? አልፈልግም። ለምን? ግብዣ ያንቀሽ ነው? ኧረ አይደለም። ግን ምናምን ለምን የሚባል ነገር የለም። በቃ ነገ ከከተማ ወጣ ብለን ራሳችንን ዘና እናደርጋለን። አለቀ። ይልቅ በጠዋት ስለምንሄድ ልብሶችን አዘጋጅሽ። ቻው። ደግሞ በጠዋት ነው የምንነሳው በጊዜ። ቆይ እንዴት ነው እንደዚህ ሊፈጠር የቻለው? የኔ ሳውቃት እኮ በጣም ደህና ልጅ ነበረች። ለመጨረሻ ጊዜ ያገኘሃት መቼ ነው? ከዓመት በፊት። ታዲያ በአንድ ዓመት ውስጥ እኮ ብዙ ነገር ይፈጠራል። እሱስ ልክ ነው።
ሜሪ ላይ በተፈጠረው ነገር በጣም አዝኛለሁ። አሁን እንድታዝንልኝ ሳይሆን እንድትረዳኝ ነው የምፈልገው። ምንድን ነው የምረዳ? እህቴን አድንልኝ። ምን? አዎ እባክህ እናቴ እምቢ እንዳትለኝ። በዚህ ሰዓት እህቴን ለማዳን ያለህኝ ብቸኛ ተስፋ አንተ ነህ። እንዴት? አሁን ላይ እህቴ ላይ ስላደረግከው ነገር ምንም ማሰብ አልፈልግም። አሁን ላይ የምፈልገው እህቴን ደስተኛ ማድረግ ብቻ ነው እና ቢያንስ ለእሷ ትንሽ ፍቅር እንኳን ካለ እሺ በለኝና አግዘኝ። መሳይ እየጠየከኝ ያለው ነገር እኮ በጣም ከባድ ነገር ነው። ቆይ እንዴት ነው ለመሞት 2 ወር እንደቀራት እያወኩ ከእሷ ጋር ፍቅር መጀመር የምችለው? 2 ወር ያሉት ዶክተሮቹ ናቸው። እሷ ግን ብዙ ዓመት ትኖራለች። እንደዛም ቢሆን በቃ አሁን ላይ ለእሷ ምንም አይነት ፍቅር የለኝም። በፊትም አልነበረህም። በፊትም አታፈቅራትም ነበር። ታዲያ እንደዛ መሆኑን እያወቅክ እኔን ለምን መረጥክ? እኔ ሳልሆን ራሷ ሜሪ ናት የመረጠች። እንዴት? ሜሪ አሁንም ድረስ በጣም ታፈቅራለች። ለዛ ነው ያደረካቸውን መጥፎ ነገሮች ረስቼ አሁንም እህቴ እንድታድንልኝ የምጠይቅ። ለእኔ ብረዳ ደስ ይለኝ ነበር፣ ግን እምቢ እንዳትለኝ ናቲ፣ በፈጠረ አዝናለሁ። ከዚህ የተለየ ምንም ልል አልችልም። ሰላም። 200,000 ብር ከፍላለሁ። እሺ አሁን ከኔ ምንድን ነው የሚጠበቀው? እኔ የምፈልገው እህቴን ደስተኛ ማድረግ ብቻ ነው። በ2 ወር ውስጥ እሷ በምትፈልገው ሰዓት ከጎኗ ሆነህ ደስተኛ ብቻ አድርጋት። በፍጹም እንዳታናድዳት፣ በተለይ ከሴት ጋር በተገናኘ ጉዳይ። ከዚህ በፊት የሰራኸውን ስህተት ደግመህ ብትሰራው በእውነት ዝም አልልህ። አሁን እየቆመርኩ ያለሁት በእህቴ ነፍስ ነው። እሺ ቆይ ቺት እንዳረኩባት እያወቀች እንዴት ነው ተመልሰህ አብራኝ የምትሆን? ለእሷ አታስብ። አንተ ከምንም ነገር ነፃ እንደሆንኩና ሁሉንም ነገር ያደረኩት እኔ እንደሆንኩ ነግሬያታለሁ። እሺ እና ቆይ እሺ አሁን ምን ማድረግ ነው የሚጠበቅብኝ? መጠበቅ። በዚህ 2 ቀን ውስጥ ወደ አንተ መምጣቷ ስለማይቀር ተዘጋጅተህ መጠበቅ። እንዴት ነው ተዘጋጅቼ የምጠብቃት? ሌላ ምንም የተለየ ነገር አታደርግም። ከተለያያችሁበት ጊዜ ጀምሮ እስካሁን ድረስ እንደምታስባትና እንደምትወዳት፣ ሁልጊዜ ስለሷ እንደምታነሳ፣ አንድ ቀን ፍቅሯን አስባ ተመልሳ እንደምትመጣ እየጠበቅካት እነዚህን የሚያሳዩ ምልክቶች ማሳየት። ግን ይሄን ስታደርግ በደንብ ተጠንቀቅ። እኔ እናንተ ተነጋግረን አውቀን ያደረግነው መሆኑን ማወቅ የለባትም። ግልጽ ነው? አዎ ግልጽ ነው። ሌላ መጠየቅ የምትፈልገው ጥያቄ አለ? የለም። እኔ የምለው የቅድሙ ሰውዬ ማን ነው? የቱ? እዚህ የመጣውን? የ2 ወር አማች ነው። ምንድን ነው ደግሞ የ2 ወር አማች? አማች ነው። አማች አታውቂም? አማች አውቃለሁ። የ2 ወር ያልከው ግን ምንም አልገባኝም። ስምምነታችን ለ2 ወር ስለሆነ ነው። ከ2 ወር በኋላስ? ከ2 ወር በኋላማ ሙሽራ ስለምትሄድ አማች የሚባል ነገር የለም። ቆይ ሙሽራ ወዴት ነው የምትሄደው? ወደማይቀርበት ነው። ቆየት? ወደ አሜሪካ። ከ2 ወር በኋላ ወደ አሜሪካ ትሄዳለች። ማን ነው ደግሞ አሜሪካን የማይቀርበት ያደረገው? ከሞትና ከአሜሪካ ማንም አይቀርም ሲባል ሰምተሽ አታውቂም? ከሞታው ከአሜሪካ እኮ ብዙ ሰው ነው የሚቀረው። እሺ በቃ እና ሙሽራ ወዴት ነው የምትሄደው አልከኝ? ወደ አሜሪካ ወይስ ወደ ሞት? የምን ሞት? አንቺ ወደ አሜሪካ ነው የምትሄደው ስትባይ አሰሚም እንዴ? ታዲያ እኔ ምን አልኩ? አንተ እኮ ነው ወደ ሞት ያልከው። እኔ እንደዛ አላልኩም። ወደ አሜሪካ ነው የምትሄደው ነው ያልኩት። እሺ በቃ ይሁንልህ። ይሁንልህ አይደለም፣ በትክክል ያልኩት እንደዛ ነው።
እሺ አልኩህ እኮ ሚስት ከሆነች አንተንም ቶሎ እንድትወስድ ጸልይልሃለሁ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ወዴት ነው እንድትወስደኝ የምትጸልይው? አልሞት አልኩሽ አይደል? እኔ እኮ ወደ አሜሪካ ነው ያልኩት። እንደዛ ነው እንዴ? ታዲያ መጀመሪያ እንደዚህ አትይም ነበር? አውቃለሁ። አሁን ላይ እውነቱን መናገሬ ያለፈውን አይቀይረው፣ ግን ደግሞ ወደፊቱን ማስተካከል ይችላል። ስለዚህ ቢያንስ ከጸጸት እንድንድን ያበላሸሁትን በማስተካከል አግሽ። እንዴት ነው ማስተካከል የምንችለው? ናቲ ካደውይለት እናገኘው። ከዛስ? ከዛ የበፊት ፍቅራችሁን አድሱ። በፍጹም ያን ማድረግ አልችልም። ለምን አትችይ? ትወጁ የለ ደግሞ እኮ እምነትሽን እንዳላጎደለም አውቀሻል። አዎ፣ ግን ምናልባት አዲስ ህይወት ጀምሮ ቢሆን እንኳን ህይወቱን መረበሽ አልፈልግም። ግድ የለሽም። ለአንዴና ለመጨረሻ ጊዜ ያገኘውና ሁሉንም ነገር ከሱ አጣሪ። ሌላ ህይወት ጀምሮ ከሆነ በቃ ትተይዋለሽ። አይ እንደዛ ማድረግ አልችልም። አሁን ላይ እሱ የሌላ ሰው ነው ብዬ ማሰብ በጣም ነው የሚከብደኝ። ግን እኮ ሜሪ፣ እሱም አንድ ቀን እውነታውን አውቃ ተመልሳ ትመጣለች ብሎ እየጠበቀሽ ይሆናል። ታዲያ ቢያንስ ለሱ ስትይ እንኳን አታገኘው? ሄሎ ሄሎ ሄሎ፣ አይሰማም? ሄሎ፣ ሜሪ ነሽ? አዎ ሚሩ ነኝ። እኔ አላምንም። እናቴ እንዴት ነሽልኝ? ደህና ነኝ። አንተ እንዴት ነክ? አለሁልሽ የእኔ እናት። ምነው ግን ምን አድርጌሽ ነው እንደዚህ ጨከንሽብኝ? ሁሉንም ስንገናኝ እነግርሃለሁ። እሺ፣ መቼ እንገናኝ? አንተ ደስ ባለ ቀን። እኔማ ዛሬም ባገኝሽ ደስ ይለኛል። ዛሬ ስንት ሰዓት? መቼ ዛሬ? ምነው ዛሬ አይመችም? አረ እችላለሁ። በቃ በኋላ ደውዬ አሳውቅሻለሁ። እሺ እሺ፣ እጠብቃለሁ። እሺ እናቴ፣ እሺ። እንግዲህ 200,000 ብሩ ስራ ተጀመረ ማለት ነው። ወንድሜ የትምህርት ቤት ክፍያ እየደረሰ ነው፣ አስብበት። እኔ ነኝ የትምህርት ቤት ክፍያ ለመክፈል የማስብበት? በቃ ቀኑ ሲደርስ አስታውሽኝ፣ ይከፈላል። እንዴት? ምኑን ነው እንዴት? አይ እንዴት ዛሬ አላማረርክም ብዬ እኮ ነው። ለምንድን ነው የማማርረው? ሌላ ጊዜ እኮ የትምህርት ቤት ክፍያ ደርሷል ስለ ታማርር ነበር። እንዲህ እያልሽ የሰው ስም አታጥፊ። እኔ ናቲ ነኝ እንደዚህ አይነት ጥቃቅን ወጪ የማማርረው? ወንድሜ ወይ ሎተሪ ደረሰ እንዴ? አይዳ ነገር። በቃ ሰው ሰርቶ የሚለወጥ አይመስላችሁም አይደል? ሰርተ ነው እንዴ ተለወጥ? ታዲያስ? ማለቴ ምን አይነት ስራ ቢሆን ነው በአጭር ጊዜ ውስጥ የተነሳበትን ያስረሳ? ታይ ረፊ፣ እኔ የተነሳሁበትን የምረሳ ሰው አይደለሁም። እንደዚህ እያልሽ ከዳው ማህበረሰብ ጋር አታጠኝ። ግን መነሳትን እርግጠኛ ነህ? ማለት አይ እዛ ሆነ እየፎከርክ እንዳይሆን ብዬ ነው። ግድ የለም ስደቢ። እየሰደብኩ አይደለም። ከዚህ በላይ ዱላ ልስጥሽ ትመጪ? አሁን ገና የአሮጌት ንግግር ተናገር። እሺ፣ ማታ የተነጋገርንበትን ነገር አሰብሽበት ነው? እና ታዲያ ምን ወሰንሽ? ደውዬለታለሁ።
የምርሽን? ጠዋት ላይ። አሁንም እኮ ገና ጠዋት ነው። አይ እኔ 1 ሰዓት አካባቢ ነው የደወልኩለት። 1 ሰዓት? ምን ነው ትንሽ ነጋ ይልልሽው ነበር? ሰዓቱን ከነቃው በኋላ ባየው አልሄድም አለኝ። ከዛ በቃ ደወልኩለት። ምን ወንድሜ ስህተት ሰራው እንዴ? ኧረ በጭራሽ። እንደውም ጥሩ ነገር ነው ያደረግሽ። ታዲያ መቼ ነው በአካል የምትገናኙት? ዛሬ። የምርሽን? በጣም ደስ ይላል። በምን ተገኝተው ነው ስራ አልሰራ የምትለው? ምንስ ባገኝ ደግሞ ይህ ስራ ነው እንዴ? አልገባኝም። ቆይ አሁን እንደው ቢቸግር ነው እንጂ እንዴ ሰው የተሰረቀ ስልክ እያሻሻጠ እንዴት ስራ ሰራ ይላል? እኮ በጣም ኖር የሆነ ነገር ነው። እና እያልከኝ ያለው ከዚህ በኋላ አልሰራም? ከዚህ በፊትም ለሰራሁት ፈጣሪ ይቅር ይበል። እና ታዲያ ለምን እንሳገባ? አይ ይቅርብኝ። ለጊዜው መጥፎ ስራዬን ካቆምኩ ይበቃኛል። የወደፊቱን ደግሞ ፈጣሪ ያውቅልኛል። አንተ ብትሆን ይኸውልህ ይህንን መጥፎ ስራ ትተህ ሌላ ስራ ብትፈልግ ይሻላል። ይህ ሰውን ባኮ ጥሩ አይደል። በልበል ልትመክረኝ ብቻ እንደ እኔማ ምን እመክርሃለሁ? መከራ ይምከር እንጂ። ዛሬ ሽማግሌ ወጣ ነው እንደመጣው። ለማንኛውም አታዝገኝ፣ ልሂድበት። መቼውን የሚገባ ግን ሄሎ፣ ቀጠሯችንን ረስተው ነው? ኧረ አልረሳሁትም። የሆነ ጉዳይ ገጥሞኝ ነው። እሱን እንደጨረስኩ እደውላለሁ። እሺ እጠብቀዋለሁ። እሺ ቻው። ኡፍ ዝገት። አሁን 2 ወር ሙሉ ነው ከዚች ጋር መዛዛገው። ነገሩ ይህንንስ ማን አየበት? ቀድመሽን ገባሽ? እንዴት በጊዜ ቆይታችሁ ስለተገናኛችሁ ተፈራራችሁ እንዴ? ምን ነው ችግር አለ እንዴ? ታዲያ ምንድን ነው ፊትሽ? አልቅስሻል እንዴ? ኧረ አላለቀስኩም። ታዲያ ምንድን ነው የሄድሽበት ጉዳይሽ? እንዴት ነው? አልሄድኩም። ለምን አልሄድሽም? አሞሽ ነው? አይ አላመመኝም። ታዲያ ለምን አልሄድሽም? ናቲ ያልተመቸው መሰለኝ አልደወለም። ታዲያ እሱ ባይደውል አንቺ አትደውይለትም ነበር? ደውዬለት ነበር። እና ምን አለሽ? አንድ የጀመርኩት ጉዳይ አለና እሱን ስጨርስ እደውልልሻለሁ አለኝ። ወይ ምናልባት ሳይጨርስ መስቶበት ይሆናል። እኔም እንደዛ ነበር ያሰብኩት። ታዲያ እንደዛ ካሰብሽ እንዴ ለምንድን ነው ያኮረፍሽው? እኔ እንጃ ቀድሜ ያገኘዋለሁ ብዬ ስላሰብኩ ነው መሰለኝ ሳላገኘው ስቀር ከፋኝ። አረ በይ የምን መከፋት ነው? ነገም እኮ ሌላ ቀን። ይልቅ ይሄ ቆዘመ ፊትሽን ወደዛ አድርጊና ራት አቅርቢና እንብላ። እሺ አረ እንደዛ አይደለም። አንድ ትልቅ ችግር ገጥሞኝ ስለነበረ ነው። እሱማ
በዚህ ሰዓት ከዚህ የሚበልጥ ጉዳይ የለም። እሺ አስተካክላለሁ። ኧረ ችግር የለውም። እኔ ራሴ እደውልልሃለሁ ትንሽ ቆይቼ። እሺ ሰላም ደር ማንን ነው እባክህ እንደዚህ ደፋ ቀና እያልክ የምታዋራው? ምን አገባሽ? እንዴት አያገባኝም? ወንድሜ አይደለ እንዴ? ኧረ ወንድምሽ ነኝ። ረስቼው ነበር። እሺ አሁን አታረሳሳ፣ ንገረኝ። ምኑን ነው የምነግርሽ? ማንን ነው ስታዋራኝ ነበር? የስራ ባልደረባዬ ነው። አታውቂም? ሌባ ነው ማለት? ለምን እንደዚህ ያልሽ? የስራ ባልደረባዬ ነው አላልክም እንዴ? እና ብልስ? አይደለም ግን ደግሞ ከሌባ ላይ አይደለ እንዴ ስልክ ገዝተህ የምትሸጠው? ስለዚህ ስራ የሚሆነው ከሌባ ጋር ነው ማለት ነው። ምነው ተሳሳትኩ እንዴ? አይ አሁን ግን ቆንጆ ስራ ጀምሬያለሁ። ምንድን ነው ስራው? እሱን አሁን አልነግርሽም፣ ግን በጣም አሪፍ ስራ ነው። ደሞዙ አሪፍ ነው እንዴ? በጣም። ስንት ነው የሚከፍሉ? የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም ሲባል አልሰማሽም? 12 ዓመት እኮ ነው። አውቃለሁ እኮ ደሞዝ ንገረኛ። ኧረ እባክሽ ደሞዜን እንድነግርሽ ነው እድሜሽን የነገርሽ? አንቺ ልጅ የሌለ ተጫዋች ሆነሻል። ለአርፈሽ ጥናትሽን አድርጊ። ሄሎ ሜሪዬ፣ የኔ እናት መቼም ዛሬ ሰው አታረጊኝም አይደል? በጣም ይቅርታ። እሺ እንዲች ስዋከቡዬ እኮ አሁን ገና ነው ቤት የገባሁት። የምርህን ነው? የምሬን የኔ እናት። ይሄን ያክል ምን ቢሆን ነው? እሱንማ ስንገናኝ ነው የምነግርሽ። ግን በጣም ይቅርታ እሺ እናቴ። ኧረ እኔ ያን ያክል እንኳን አልተቀየምኩም። እሺ በጣም አመሰግናለሁ። እና ነገ አንገናኝ? ደስ ይለኛል። በቃ ከሰዓት በኋላ ደውልልሽና እንገናኛለን። እሺ እናቴ፣ ሰላም ደሪ። በቃ ወንድሜ ሄድኩኝ። ወዴት ነው? ናቲ ጋር እና ዝም ብለሽ እኮ ነው የምትደቅኝ። እሱ እንደሆነ ፍቅረኛ አለ። ኧረ አንቺ አታኩርፊ እንዴ! ስቀልድ ነው። ሰው መቀለድ አይችልም እንዴ? እኔ እንደዚህ አይነት ቀልድ ደስ አይለኝማ። ናቴ እኔ ብቻ ነው። እሺ ያርግልሽ። በቃ ቻው። በቃ ልሄድ ነው። እሺ ስለማመሽ ከቆየሁኝ እራትሽን በልተሽ ተኛ እንጂ። ብዙ ታመሻለህ እንዴ? እኔ እንጃ አላወኩም። የት ነው የምትሄደው? ማለት ልጠጣ ነው? ኧረ አይደለም፣ አንድ መጨረስ ያለብኝ ጉዳይ ስላለ ነው። በቃ እንደዛ ከሆነ እጠብቅሃለሁ። አንቺ ላመሽ እችላለሁ፣ አትጠብቂኝ አልኩሽ። አንዴ አሰሚም እንዴ? ወንድሜ ነገርኩህ አይደል እንዴ? በቃ አትጨቃጨቀኝ፣ እጠብቅሃለሁ። በቃ አንተ ልክ ነበርክ እኮ ወንድሜ። በቃ
እሱ እስካሁን ድረስ ተስፋ አድርጎ የሚጠብቅ የነበረው እውነታውን ተረድታት ወደ እኔ ትመጣለች የሚለውን ነገር ነበር። በዛ ላይ ደግሞ እስካሁን ድረስ እናት እያለ እኮ ነው የሚጠራኝ። ብታይ የስልኩ ዋልፔፐር ራሱ እኮ የኔ ፎቶ ነው። በቃ ምን ልንገርህ፣ ምንም የተለወጠ ነገር የለውም። ልክ የድሮ ናቲ ማለት እና ደስ አለሽ? በጣም ደስ ስላለሽ በጣም ደስ ብሎኛል። ግን ውስጥ የሆነ ቅሬታ ያለ ይመስለኛል። የምን ቅሬታ? ምን እንጃ፣ ምናልባት እሱን ባለማመን ያዘነብኝ ይመስለኛል። እሱማ የሚጠበቅ ነው። ግን ሁሉም ነገር በጊዜ ሂደት አሪፍ ይሆናል። እስቲ እንዳፍክ ያርግልኝ ወንድሜ። እርግጠኛ ነበርኩ ሰክራ እንደምትመጣ። እኔስ እርግጠኛ ላረጋግጥልሽ ብዬ እኮ ነው ያልኩሽ የመጣሁት። ቆይ አልጠጣም ብለህ ቃል ገብተሃል ነበር እንዴ? አንቺስ ከዚህ በኋላ አንደኛ ነው የምወጣው ብለሽ ቃል አልገባሽ? አንቺ ስንተኛ ወጣሽ? ሁለተኛ። ታዲያ ምን አለ? ይሄ ደግሞ ምን ያገናኘዋል? ያገናኘዋል ቃል። አረ እንደዛ ነው? አዎ እንደዛ። ምንም የሚለያየው ነገር የለም። በአንደኛው ሴሚስተር ሁለተኛ ወጣዋል። በሁለተኛው ሴሚስተር ደግሞ 10ኛ ነው የምወጣው። እንዴት አድርግሽ ጉዳሽ? ቆይ ደግሞ ክፍል ውስጥ ስንት ተማሪ ነው? 34። 34? ለእኔ ናቲ ስትይ እንደው ለምን ከ34 ተማሪ 34ኛ አትውጭም? አልቀረብሽም። እንደውም ይኸውልሽ አይደለም ከ34 ተማሪ ከግቢው ተማሪው ጋር መጨረሻ ውጪ ስትፈልጊሽ ደፋ ለቃቀቤ በማመጣው እየተማርሽ ደግሞ 10ኛ በጣም ሲያረግ አንቺ ደግሞ እኔ ኦቨርታይም እንድሰራ አልተከፈለኝም። ኧረ ይችኛዋ ደግሞ አንቺ ልጅ ዛሬ ዩኒፎርምሽን አለብሽም እንዴ? አዎ አለብስም። ለምን? ከዛሬ ጀምሮ ትምህርት ቤት መሄድ አልፈልግም። ለምን ሲባል? ምክንያቱም መማር ጥቅም ስለሌለው። አንቺ እንዴት እንደዚህ ትያለሽ? ትምህርትማ በጣም ብዙ ጥቅም ነው ያለው። እስኪ ከጥቅሞቹ መሀል አንዱን ንገረኝ። ተወው፣ እንደውም እንድትነግረኝ ሳይሆን እንድታሳየኝ ነው የምፈልገው። አሳየኝ? አዎ እንድታሳየኝ። አሁን አንተ የኢንጂነሪንግ ዲግሪ አለ፣ ግን ደግሞ ምንም አልጠቀመም። እስኪ በተግባር አሳየኝ። ይኸውልሽ አሁን አንቺ ልጅ ስለሆንሽ ነው። ስታድጊ ሁሉም ነገር ይገባሻል። አሁን እየገባኝ ካላደግኩ እኔ እንዳንተ ነው የምሆነው። እኔ ደግሞ እንዳንተ መሆን አልፈልግም። ሄሎ
ምን ነው? ከአንተ ይልቅ የወንድሜን ቃል ሰምቼ ስለተውኩ አሁንም አዝነህብኛል አይደለ? ኧረ አላዘንኩሽ። አትዋሽ። የምሬን ነው። እኔም በሁሉ ላደርግ የምችለው ነገር ስለሆነ ብዙም አልነበረኝ። ታዲያ ለምንድን ነው እንደ በፊቱ መሆን ያቃተክ? ማለቴ በፊት በቀላሉ የምታደርጋቸውን ነገሮች አሁን ለምን ለማድረግ ከበደ? ችግሩ ከኔ ነው ወይስ እንደ በፊቱ አታፍቅረኝ? አረ እናቴ ምኑን ከምኑ ነው የምታገናኙ? በቃ የአጋጣሚ ጉዳይ ነው። እንደዛ ያክማ አትሸንግለኝ። ደግሞ ማታፈቅረኝ ከሆነ ግልጹን ተናገር። ምንም ችግር የለውም። ቆይሉ ለምን አልተሳምኩም አይደል? ጥያቄ እሱ እንዳልሆነ በደንብ አልተከፍ ታውቃለህ። ጥያቄው ምንም ይሁን ምን መልሱን ደግሞ እኔ እንደፈለኩት አድርጌ ነው መልሱ። እንግዲህ ያው ሸኝ ቤት አደርስም የሚባለውን ህግ ሰብሬ ቤትሽ ድረስ አድርሼሻለሁ። ምስጋና ይገባኛል። እሺ አመሰግናለሁ። አዎ ይገባኛል። እና ነገ የት ነሽ? የትም የት ነበር? ኤድና ሞል ጀርባ የተከፈተው ሽሮ ቤት ነው። ክትፎ ቤት ነው። የትም ማለት የትም አልሄድም ማለት ነው። እንደዛ ነው እንዴ? እኔ ደግሞ ሳላቅ የትም ብለው ምን ከፈቱ ብዬ እኮ ነው። ሂድ ሞዛዛ። በቃ ነገ የሆነ ሰዓት እደውልልሽና እንገናኛለን። እሺ ግቢ። በቃ ቻው። ቻው። ምንድን ነው ይሄን ያህል ጩኸት? ይሄን የመሰለ ዘፈን ጩኸት ስትል ትንሽ እንኳን አታፍርም? እሺ ምን ተገኝቶ ነው ይሄን ያህል ደስታው? ደስተኛ ለመሆን እኮ ምክንያት አያስፈልገውም። በህይወት መኖራችን ብቻ በቂ ነው። እሺ አሁን እኔ በጣም ደክሞኛል። በቃ ልገባ ነው። ግን ወንድም ያረጀ መሰለኝ። ቆይ ለሽማግሌ ቢሆን ዘፈን ልክፈትልህ። ቆይ ግን አንቺ ልጅ ከመቼ ጀምሮ ነው እንደዚህ ደረቅ ልጅ ሆንሽው? ደረቅ ልጅ ሆኜ አይደለም። አሳማኝ ምክንያት አሁንም ካገኘው ሐሳቤን እቀይራለሁ። አሳማኝ ምክንያት ካላገኘሽስ ትምህርትሽን ታቆሚያለሽ? አዎ። ብሌን ለምንድን ነው እንድመታሽ የምትገፋፊኝ? እኔ እስከማውቀው ድረስ የጠየቅኩት ጥያቄ የሚያስመታ አይደለም። ግን ደግሞ በዱላ ልታሳምነኝ ከፈለግ አድርገው። ሰሚኛለሽ? ይኸውልሽ ነገም እንደዛሬ ትምህርት ቤት አልሄድም በይና የማደርገውን የማውቀው እኔ ነኝ። እሺ እኔም ማደርገውን አውቃለሁ። ሁላችሁም ትላልቅ ሰዎች ስትባሉ ግን በሐሳብ ማሸነፍ ሲያቅታችሁ በዱላ ምናምን ለማሳመን ትሞክራላችሁ። እኔ ደግሞ ሁሉንም ነገር ለመጋፈጥ ዝግጁ ነኝ። እሺ ሴቷ ማንዴላ፣ ይኸውልሽ ነገ እንገናኛለን። እሺ እዲዲ ብሌን ተነሽ፣ ዩኒፎርምሽን ልበሽ፣ እየረፈደ ነው። ትምህርት ቤት ሂጂ ልትለኝ ከሆነ እንደማልሄድ ነግሬያለሁ። አንቺ አታናጅኝ። እሺ ተነሽና ዩኒፎርምሽን ልበሽ። አልለብስም። አንቺ ልጅ የማልፈልገውን ነገር እንዳረግ እየገፋፋሽኝ። ያው ግረፈኝ። እኔ የትምህርትን ጥቅም በተግባር አሳየኝ ስላልኩ ነው ይሄንን ዱላ መርጠህ እኔን ለማሳመን ሞከርክ። ለምን? እኔ እኮ የትምህርትን ጥቅም በተግባር አሳየኝ ያልኩ እንድትለወጥ ፈልጌ ነው። አንተ ግን መምታትን መረጥክ። ምታኛ። ከዚህ በኋላ የምትፈልጊው አይነት ወንድም ነው እሺ መሆንሽ። ደግሞ በቅርቡ ትኮሪብኛለሽ። ዝም ብሎ የሚያወራ ሳይሆን የሚያወራውን ነገር በተግባር የሚኖር ሰውኝ ነው ማሳይሽ። አሁንም ቢሆን ዝም ብለህ ነው እያወራ ያለው። ማለቴ ከንግግር ይልቅ ተግባርን ብታስቀድም ጥሩ ይመስላል። ገሎ መፎከርና ፎክረ መግደል የተለያየ ነገር ነው። ማለት
ሰላም ዋል። አንቺ ደግሞ 30 ነገ ጠዋት አይደለ? ኧረ ተይ ጥቅምት 5 ላይ ሆነሽ ጥቅምት 30 ነገ ነው ብለሽ ስታወሪ ነው ትንሽ አታፍሪ? ለማንኛውም የምትፈልጊውን ያህል ገንዘብ ከመሳሌ ውስጥ ሰጪ። እሺ ወንድሜ፣ በጣም ነው የማመሰግነው። እና ዶክተር ሌላ ምንም መፍትሄ የለውም እያልከኝ ነው? አዎ በሽታዋ በውስጡ ስለተሰራጨ የመዳን እድል የላትም። እናም በህይወት ለመቆየት ምን ያህል ቀናት ነው የሚቀራት? 2 ወር አካባቢ ይቀራታል። ታውቃለህ፣ ከጋብቻ በፊት እንደዚህ ያደርጋለሁ ብዬ አስቤ አላውቅም ነበር። ለኔ ነው እንዴ የምትነግሪኝ? ለካስ ከአንተ ጋር በዚህ ጉዳይ ብዙ ጊዜ ተጣልተን እናውቃለን። ቆይ ግን አሁንስ እንዴት ፈቃደኛ ሆንሽ? አሁን አይደለም ፈቃደኛ የሆንኩት፣ እና ያኔ ቺት እንዳደረክብኝ ወንድሜ ሲነግረኝ ከኔ ጋር ነበር ያያያዝኩት። በእኔ ምክንያት ስለመሰለኝ በጣም ነበር የተጸጸትኩት። ከዛ በቃ አሁን ላይ ደግሞ እንደዚህ ከነንጽህና ተመልሰህ ስትመጣ እንዴት አልቀበልህም? ደግሞ ሁሉም ነገር የሆነው ስለሚገባክ ነው። እሺ በጣም ነው የማፈቅርክ። ማሬ ግን ደህና ነህ? ደህና ነኝ እኔ እናት። ምን ነው? አይ ምንም፣ ከቅድም ጀምሮ ግን ዝም ብለዋል። ደም ስላየው ደንግጬ ይሆናል። አትቀልድ፣ እኔ እኮ የምሬን ነው። እናት እኔ በጣም ደህና ነኝ፣ አትጨነቂ እሺ? እሺ በቃ ቤት ስገባ ደውልልኝ። እሺ ደውልልሻለሁ። ቻው ቻው።
ዛሬ ግን በሰላም ነው? በዚህ ሰዓት ያገኘኸኝ? ያውም በጠዋት። ናፍቀሽ? እንዴ እኔ አላምንም። የምርህን ነው? አዎ። ከዚህ በፊት እኮ እንደዚህ ብለኸኝ አታውቅም። ቆይ ዛሬ ምን ተገኝቶ ነው? እንጃ አላውቅም። ሰሞኑን ግን ዝም ብለሽ ትናፍቂኛለሽ። ለእኔ ይህንን ከመስማት የተሻለ ሌላ ምንም ያስደስተኝ ነገር የለም። እሺ ሙድ እያሽብኝ አይደለም አይደል? አይደለም። ልቤ ምን ያክል እየዘለለ እንደሆነ አታምንም። እንደውም ልካውማ ሰማሁ እንዴት እንደሚመጣ። ታዲያ ዝም ብሎ ይመስላል? ሄሎ መሳይ፣ እንዴት ነህ? ደህና ነኝ ናቲ። ምን ነው ችግር አለ እንዴ? አረ የለም። ከቻልክ ዛሬ ተገናኝተን እንድናወራ ፈልጌ ነው። በምን ጉዳይ? እሱን ስንገናኝ ብነግርህ አይሻልም? እሺ። እና ታዲያ የት እንገናኝ? ይህንን ለመጠየቅ ነው እዚህ ድረስ ያደከምከኝ? ወይ ጨዋታ ነው እንዲያስከው? አይደለም፣ ግን በቃ የግድ ማወቅ ስላለብኝ ነው የጠየቁት። ታዲያ እሱስ ቢሆን በስልክ መጨረስ እየቻለ ለምን እዚህ ድረስ ታለፈኛለህ? እባክህ መሳይ፣ አሁን እሱን ተውና ምን ያህል ጊዜ እንደቀራት ብቻ ንገረኝ። በጣም ነው የማዝነው። 2 ወር መታገዝ አቅቶ ነው እንደዚህ የምትሆነው? አረ እባክህ መሳይ፣ 13 ቀን ነው የቀራት። እሺ ምን ይፈጠር? አሁንስ ደስ አለ? ቀጣይ ሳምንት ምንም ካልሆነች የግድ 13ኛ ቀኑን መጠበቅ አለብን። ዶክተር ምን ይኸውልህ፣ እኔ ደስተኛ ስለማደርጋት 13ኛ ቀኑ እንዴት ትደርሳለች? ግን ከዛ በኋላ ምንም እንደማትሆን አንተ ቃል ግባልኝ። እርግጥ ነው በመጨረሻዎቹ 2 ሳምንታት ላይ ከቀላል እስከ ከባድ ህመም ይከሰታል ተብሎ ይጠበቃል። ነገር ግን አንዳንድ ጊዜ ከመጨረሻው ሳምንት በፊት ያለው 1 ሳምንት ምንም አይነት የህመም ስሜት ላይፈጠር ይችላል። ታዲያ ምንም አይነት የህመም ስሜት ስላላስተናገደች ብቻ የመሞቻ ቀኗን አልፈዋለች ማለት አይቻልም። ስለዚህ የግድ የመጨረሻውን ሳምንት መጠበቅ አለብን። ቀጣይ ሳምንትስ ምንም ካልሆነች የግድ 13ኛውን ቀን መጠበቅ አለብን? ዶክተር ምን ይኸውልህ፣ እኔ ደስተኛ ስለማደርጋት 13ኛ ቀኑንም ታልፈዋለች። እባክህን ከዛ በኋላ ግን ምንም እንደማትሆን ቃል ግባልኝ ዶክተር፣ ቃል ግባልኝ እባክህን።
እንቅልፍ እምቢ አለሽ እንዴ? ቆይ ለምንድን ነው የምታለቅሰው? ኧረ አላለቀስኩም። ያለቀስኩ እመስላለሁ? እንዳትዋሸኝ። ብዙ ጊዜ እኮ ስታለቅስ ያለው ምን ተፈጥሮ ነው? ትንሽ ነገር ነው። እሺ አንቺ አትጨነቂ። እንዴት ነው የማልጨነቀው? ቀን በቀን እያለቀስክ ምንም አልሆንኩም ትላለህ እንዴ? ብሌን ይኸውልሽ፣ እኔ ደካማ ሆኜ እንጂ ጉዳዩ ያን ያህል ከባድ ሆኖ አይደለም። እንዴት ነው የማልጨነቀው? ቀን በቀን እያለቀስክ ትንሽ ነገር ነው ምናምን ትላለህ እንዴ? አንተ ደካማ አይደለም። አውቃለሁ እኮ ምንም አይነት ችግር ቢያጋጥም በቀላሉ እንደማትሸነፍ። ደግሞ እርግጠኛ ነኝ ይህ ችግር ባንተ አቅም የሚፈታ ቢሆን አያቅተም ነበር። አሁንም ቢሆን የምታለቅሰው ምንም ማድረግ ባለመቻል እንደሆነ አውቃለሁ። ግን ሌላ ቀን ብትዋወቃት ይሻላል። አዎ ትንሽ ዘንድሮ በእነሱ አይብስም ብለክ ነው? እንዴት እኮ እንደሚያስጨንቁ ፍቅረኞቼ የምርህን ነው? በቃ እባክህ እኔ ብመለስ ይሻላል። ሌላ ቀን ትተዋወቃታለሁ። እንዴት እኮ እንደሚያስጨንቅ ወይኔ ወይኔ። ከዚህ በፊት ራሱ አንድ ሁለት ፍቅረኞቼን ላስተዋውቃችሁ ይዣቸው ሄጄ ሰድባ ነው ያባረረቻቸው። ነይ ነይ። ወንድሜ እቺ ባልሆነ ፍቅረኛ ያልካት? አረ ግን ምን ሆነ ነው? ተው ግን ተው። ምን ትመስላለች? ለመሆኑ ስምሽ ማን ነው? ሜሮን። ሜሮን? መልኳ ያምር፣ ስሟ ያምር። በይ ቁጭ በይ። ተቀመጭ። ኧረ ቀና ቁጭ በይ በቃ ቁጭ በይ። እሺ ቁጭ በይ። መጣሁ እኔ። እሺ ከወንድሜ ጋር መቼ ነው የተዋወቃችሁት? ትንሽ ቆይተናል። ምን ያህል ጊዜ? 4 ዓመት። እና እኔና አንቺ እንዴት አልተዋወቅም? በማል ተጣልተን ነበርና ድጋሚ ነው አብረን ይሆናል። በምን ምክንያት ነው የተጣላችሁት? እሱ እንኳን ትንሽ የቆየ ታሪክ ነው። ድጋሚ ማንሳቱ አያስፈልግም። ምንድነው አንቺ የምታደርጊያት? ኧረ እባክህ እኔም ባልሆነ እንደዛ የምትልህ እና ማንን ነው? ሚስትህን ነው። እሷ እንደዚህ አይነት ነገር ሲያልፍም አይነካካትም። እሺ ምን ነው እናት ሞቀሽ እንዴ? ትንሽ። እና ምን ላድርግልሽ? ውሃ አምጣልኝ። እሺ ይሄንን ጠጭበት። ማለት እናት ቆይ የት ነች? ውስጥ ተኝታለች።
እንዴት ነች አሁን? አሁን ደህና ነች። ቆይ ምንድን ነው የተፈጠረው? ድንገት ራሷን ስትወድቃ። ታዲያ ለምን እስካሁን ሐኪም ቤት አልወሰድካት? አረ ወስጃታለሁ። ወንድሜ ወይዬ ለምንድን ነው የምታለቅሰው? አይ ምንም። አሁን እኮ እኔ በጣም ደህና ነኝ። ቅድም ደግሞ ፀሐይ መቶኝ ስለነበር ነው እሺ ወደኩት። በጣም ደህና ነኝ የኔ ወንድም። ቆይ ወንድሜ ምን ሆኖ ነው? ለምን ደህና መሆኔን አትነግረውም? እኔ እኮን በጣም ደህና ነኝ። እናቴ በእናትህ ደህና መሆኔን ንገረው። እሺ እነግረዋለሁ። አንቺ ግን ራስሽን አታድክም እሺ? በቃ እረፍት አድርጊ። ቆይ አሁን እሺ የቱ ነው? አለ ሳሎን ቤት ነው ያለው። ተኝ በቃ አንቺ። እባክህ መሰለኝ አንተም እሷም እዚህ ቆዩና እስከ መጨረሻው ቀን የምንችለውን ነገር ሁሉ እንሞክር። አይሆንም። ከዚህ በኋላ እዚህ መቆየት የለብንም። ዛሬውኑ ወደ ቤታችን መሄድ አለብን። ከፈለግክ አንተም አብረን መሄድ ትችላለህ። እዚህ ቤት ቆዩ ምን ችግር አለው መሰለኝ? ከእሷ ጤና የሚበልጥ ነገር አለ እንዴ? የለም የለም። ግን እዚህም እዛም ለውጥ አለው። እሱን እኔ አውቃለሁ። እባክህን አንተ ብቻ እሺ በለኝና ፍቀድልኝ። እዚህ እንድትቆይ ፍቃድን ስጠኝ እባክህን መዘ በጣም ነው የማመሰግነው።
ወንድሜ ዛሬስ ሊያቅተኝ ነው መሰለኝ። አልቻልኩም። በጣም እያመመኝ ነው። አይዞሽ፣ አይዞሽ፣ ምንም አትሆኝም፣ ምንም አትሆኝም። እሺ ደግሞ እንደዚህ አይነት ስንፍት የለኝም እኔ። እሺ እንደምንም ብለሽ ለእኔ ስትይ ለመተኛት ሞክሪ ወንድሜ። ድፍረት ካልሆነብኝ አንድ ደቂቃ ጠይቂ። ከናቲ ጋር ልደር? እስከ መጨረሻው እስትንፋሴ ድረስ አብረኝ ስለሆንክ በጣም ነው የማመሰግነው። ተይ እናትህ እባክሽ እንደዚህ አትበይ። በቃ ደግሞ የመጨረሻ እስትንፋስ ብሎ ነገር የለም። ይኸውልሽ ገና ብዙ ዓመት አብረን እንኖራለን። እሺ ከዛሬ እንኳን ማለፍ የምችል አይመስለኝም። እባክሽን በቃ ተይ እንደዚህ አትበይ። አሁን እረፍት አድርጊሽ። አንዴ የገደምኩ ድጋሚ መነሳት የማልችል መስሎኝ ፈርቼ እኮ ነው።
አይዞሽ አትሆኝብሽ እናቴ። ደግሞ በይኝ እኔ አለሁልሽ ያለው። እሺ አሁን በቃ ዝም ብለሽ ብቻ እረፍት አድርጊ ተኝ። አንቺ እንቅልፋም እንደዚሁ እንደተቃቀፍን ነካ አይደል? በይ ተነሽ ተነሽ። እናት ተነሽ! እናት ተነሽ! ተነሽ! እናት ተነሽ! አልቻልኩም። ምንም ያህል በጥር ላድንሽ አልቻልኩም። ለካ የሰው ልጅ ዕጣ ፈንታውን ታግሎ ማሸነፍ አይችልም። አንቺን ለማዳን በሄድኩበት መንገዱ አሁን ላይ ብሌንንና ናቴን አግኝቻለሁ። ቀጣዩ ጊዜ ደግሞ ማንን ጥሎን ማንን እንደሚያነሳ የምናየው ይሆናል። ብቻ ግን ሞክሬ ላላሳካሁት ነገር በሙሉ ለሁሉም ነገር በጣም ይቅርታ።